አባቴ አባቴ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ መስቀል ለብዙ ጊዜያት በኢየሩሳሌም ከቆየ በኋላ ኃያላን ነገሥታት መስቀሉ ለኔ ይገባል በሚል ጠብ ፈጠሩ። በዚህ ጊዜ የአንጾኪያ፣ የኢየሩሳሌም፣ የቆስጠንጥንያ፣ የኤፌሶን፣ የአርመንያ፣ የግሪክ፣ የእስክንድሪያ ሃይማኖት አባቶች ጠቡን በማስቀረት የጌታችን ቅዱስ መስቀል ለአራት ከፍለው በዕጣ እንዲከፋፈሉ አድርገው ከሌሎች ታሪካዊ ንዋየ ቅድሳት ጋር በየሀገራቸው በክብር አስቀመጡት። የቀኝ ክንፍ የደረሰው ለአፍሪካ ስለነበር ከታሪካዊ ንዋየ ቅድሳት ጋር በግብፅ የሚገኘው የእስክንድሪያ ፓትርያርክ ተረክቦ በክብር አስቀመጠው። ግማደ መስቀሉ እንዴት ወደ ኢትዮጵያ መጣ? ለንጉሳችንና ለንግሥታችን እስያን ወድ ሳቀሩ እሺ እንደው ካልን እሺ እንግዲህ በሰው ክንድ አንበሳ በጠጠር ግዙፉን የሚያስጥል ጌታችን አንድም ለእስራኤል አንድም ለኢትዮጵያ ደገምን ዳዊት መልልያታ ንጉሱ ዳዊት ንግሥቷ ማይደሩ በጾም በጸሎት ነው ህዝቡን የሚመሩ ወልልኛል። በእውነቱ ቃላት ያሰማልን። እስኪ ደግሞ አንድ ድበል ይቀበሉ። ዳዊትን በእስራኤል እሴይ ወለደው በኢትዮጵያ ዙፋን ላይ ዜራ ኖረው መደገሱንማ ሁሉም ሴቶ ዞሮ ለወግ ይደግሳል። የዚህ ግብዣ ግን ከጣሙ ተነሳ በጣም ይመስላል። ይበለው ስጋ እንጀራ ጠጁ እንዲህ ነው ንጉሥ ወዳጁ በልልኛ ደሱ ነው። ንጉሥ ወይ ሺህ ዓመት ንገሱ። ከእስክንድርያ የተላከ መልእክት አለ። አስገቡት።
የታላቁ የጉዘሮች መኖሪያ የጥቁር ህዝቦች ምድር የንግሥተ ሳባና የንጉሥ ሚኒሊክ መናገሻ የታቦተ ጽዮን ማደሪያ ቅዱስ ላሊበላ ርስት የኢዛናና የሳይሰና እናት ሀገር የሆነች ኢትዮጵያ በኢትዮጵያ ላይ ነገስከው አፄ ዳዊት ሆይ እኛ በእምነት የምንመስለው ወገኖች የምንሆን በመስቀል አደራ በምንተሳሰር የእስክንድርያ ክርስቲያኖች ሰይፍ በዝቶብናልና በስቅለት በግፍ እያለቅን ጳጳሶቻችን ታስረዋል። ኃያሉ ሀገር መሪ ሆይ ድረስልን አድነን ስንል በእግዚአብሔር ስም እንማጸናለን። ከእስክንድርያ ክርስቲያኖች ለኢትዮጵያ ንጉሠ ነገሥት አፄ ዳዊት እንዴት እንዴት አባቴ ካህናት አባቶች የእስክንድርያ ከሊፋዎች በወገኖቻችን ላይ ያደረሱትን ግፍና በደል ማስቆም ይኖርብናል። አዎ ንጉሶይ፣ አዎ ንጉሳችን አፄ ዳዊት እውነት ብለዋል። ቀደምት አባቶቻችን እና አፄ ካሌብ የየመንን ኦርቶዶክሳውያን ከብዙ መከራና ስቃይ ታድገዋል። እኛም በሃይማኖት ጸንተን በጾም ጸሎት ተግተን ልናድናቸው ልንደርስላቸው ግድ ይልናል። ነገር ግን አባት ይህ ሁሉ በሀገሬና በሕዝቤ ላይ መሆኑ አልቀረም ንጉሥ ሆይ። ቢሸሹት የማይሸሽ ቢያፈሱት የማይደርቅ ምን እንደሆነ ያውቃሉ? ምን? የንጹሐን ደም። የንጹሐን ደም? አዎ። ነገሩ ሀገርና እምነት መች ያውቃል? ተናግራን የፈሰሰ ክርስቲያን ደም ይበቃል። ምን ነው እንዲህ ያለ መርዶ እልፍኝ እንደጋገሙ ሕዝቤን አሳመመ። ምን ነው አባቴ? ልብህን አደንድነት ንጉሥ ለንግሥት ፍትህና መንግስት ነውና ሕዝብህን እያዳንክ መንግስትህን ባስፋፋህበት ሁሉ ፍትህን እያሰፍንክ አብሮ ይዘምታል። ንግሥት ሆይ አምላኬና መድኃኒቴ ልዑል እግዚአብሔር የወገኔን ጥሪ አድምጫለሁ። ቀኝህ እንደምትረዳኝም አምናለሁ። ስለኔ ስለ ሕዝብህም ስትል አብረህኝ ዝመት ጌታዬ ሆይ። አይዞ የእግዚአብሔር ቀኝ ትረዳሃለች፣ ድንግል ትከተልሃለች። እንግዲያውስ የጦር አለቆች ጦራችሁን፣ ካህናት መስቀላችሁን፣ አንስቶች ስንቃችሁን፣ አባቶች ጸሎታችሁን አዘጋጁ። እግዚአብሔር ቢፈቅድ ነገ ማልደን እንዘምታለን። እዚህ አልነበረም በሕዝቤና በሀገሬ ላይ ተሾሙ። ለዚህ አልነበረም በአምላኬ ተሾሜ በሕዝቤ ላይ ተመረጥኩት። ለክርስቲያን ደም ማለቅ አልነበረም፣ ለሰላሟ ስል ነበር። የንጹህ ደም ነው እጄ ላይ ያለው።
አምላክ በዘመንህ አንዳች ነገር ሊያደርግ ወዷልና ሕዝብህና ሀገርህንም በበረከት ሊጎበኝ አስቧልና በርታልኝ። ወገኖችህን አድን፣ ክርስቲያኖችን ታደግ። ንጉሥ ሆይ ንጉሥ ሆይ አባቴ ምነው ሀሳብ ገባው? አይ ንጉሥ ሆይ እንዴት አልደግስ እንዴት አላስብ ንጉሥ ሆይ በውኑ ይህ ሁሉ የእኛም ሕዝብና ሰራዊት ከሚያልቅ እኛም ወደ ጦርነት ውስጥ ከምንገባ አባይን ብንገድበው ምን ይመስሎታል ንጉሥ ሆይ? መልካም ፈቃዱ ከሆነ አባይን አሉኝ አባቴ። እውነት ነው። ለግብፃውያን ጊዮን አስትንፋሳቸው መሆኑን አውቃለሁ። እውነት ነው። በእኛ ክርስቲያኖች ላይ የሚያደርሱትን በደል እስካላቆሙ ድረስ እኛም አባይን መገደም እንደማናቆም ዛሬውኑ መልእክት ይደርሳችኋል አባቴ። እውነት ነው። ዛሬውኑ። አቤት ንጉሥ ሆይ። ሰላፊ ዛሬውኑ ግብፃውያን በክርስቲያኖች ላይ የሚያደርሱትን ግፍና በደል ማስቆም እስካልቻሉ ድረስ አሁኑኑ አባይን እንደምንገድበው መገደብም እንደምንጀምር ደብዳቤ ይድረሳቸው። አዛዥ ንጉሥ ሆይ። የግብፅ ኃያላን የአፄውን ትእዛዝ በሰሙ ጊዜ ፈሩ፣ ተደናገጡ። በእስክንድሪያ ክርስቲያኖች ላይ የሚያደርሱባቸውን መከራ አቆሙ። ክርስቲያኖችም ሰላምን አገኙ። ለንጉሡ እጅ መንሻ የሚሆን ብዙ ወርቅ ላኩላቸው። ንጉሡ አፄ ዳዊት የመስቀሉ ናፋቂ ሕዝቦች በበረሃ መቅረታቸውን ሲያስቡ አባቴ ምን ሆነው በዚህ በረሃ ወደቁ? ኢየሩሳሌም ሄደን ቅዱሳን መካናትን እንሳለማለን ብለን ግብፅ ሄደን የጌታችንን ግማደ መስቀሉን እንሳለማለን ብለን ተነስተን አሸነፈን። ገደል አባቴ አባቴ የተላከላቸውን ወርቅ መልሰው የጌታችንን ቅዱስ መስቀል እንዲልኩላቸው ጠየቁ። ከሊፋዎችም መስቀሉን ለመስጠት ፈቃደኛ ቢሆኑም የግብፅ ክርስቲያኖች ከመከሩበት በኋላ ወደ ታላቁ የኢትዮጵያ ንጉሥ መስቀሉንና ሌሎች ንዋየ ቅድሳትን ላኩላቸው። አፄው በደስታ ሄደው ተቀብለው በመመለስ ላይ ሳሉ ከፈረሳቸው ላይ ወድቀው ሕይወታቸው አለፈ።
ስለማልቀር ትንሣኤ ስላለኝ በሰማይ ቤታችን ስለምንገናኝ ወዳጅ ዘመዶቼ አታልቅሱ በቃ ወዳጅ ዘመዶቼ አታልቅሱ በቃኝ ሞቼ ስለማልቀር ትንሣኤ ስላለ በሰማይ ቤታችን ስለምንገናኝ ወዳጅ ዘመዶቼ አታልቅሱ በቃኝ ወዳጅ ዘመዶቼ አታልቅሱ በቃኝ ለዚህ አልነበረም በአምላኬ ተሾሜ በሕዝቤ ላይ የተመረጥኩት። በክርስቲያን ደም ማለቅ አልነበረም። አገኛለሁና ገና አዲሱ ኑሮ አምላክን አስቡት ይብቃችሁ ሮሮ አፄ ዘርዓ ያዕቆብ ነገሰ። አንበር መስቀልየ በዲበ መስቀል መስቀሌን በመስቀለኛ ቦታ አኑር ብሎ ጌታ በሕልም እንደነገረው በግሸን ደብረ ከርቤ አኖረው። በዚህ ቃል ተጽናኑ፣ በዚህ ቃል ተጽናኑ፣ የሰማዕትነት ነውና ዘመኑ። በዚህ ቃል ተጽናኑ፣ በዚህ ቃል ተጽናኑ፣ የሰማዕትነት ነውና